ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰላም ተመልካቾቻችን፣ ይህ በፌዝ ሚዲያ እየተዘጋጀ ዘውትር ማክሰኞ ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በጂኤምኤም የሚቀርብላችሁ የቴሌቪዥን ፕሮግራማችን ነው። በተለያዩ አዲስ ኪዳናዊ በሆኑ ርዕሶች ላይ አብረን ዲስከስ እናደርጋለን። ዛሬ ደግሞ ሜዲቴሽን በሚል ርዕስ ወይም እግዚአብሔርን ቃል ማሰላሰል በሚል ርዕስ ከአፖስትል ፍፄና ከፓስተር ቴዲ ጋር እኔም ደግሞ መጋቢ ያዕቆብ አብረን ዲስከስ እናደርጋለን። ስለ ማሰላሰል መጽሐፍ ቅዱስ በጣም ብዙ ሀሳቦችን ያነሳል። የምሳሌ መጽሐፍ ላይ እንዲያውም ስናይ ሰው እንደሚያስበው እንደዛው ነው ይላል። ሀሳብ ከሰው ህይወት ከሰው ሁለንተና ጋር የተገናኘ ነገር እንዳለው ይናገራል። እና አንድ ቃል ባነብና ከዛ በኋላ አንዳንድ ሀሳቦችን እናያለን። መዝሙር 1:2 ላይ ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉን በቀንና በሌሊት ያሰላስላል ይላል። መዝሙር 119:15 ደግሞ ትእዛዛትህን ይላል አሰላስላለሁ ይላል። እና ትእዛዛትህን አሰላስላለሁ እና ይሄ ማሰላሰል ሜዲቴሽን የሚለው ነገር በእግዚአብሔር ቃል ውስጥ በጣም ትልቅ ስፍራ አለውና ምናልባት ከዚህ ጋር አያይዘ አፖስትል ፍፄ ከማሰላሰል ጋር አብሮ የተያያዙ ግን የተሳሳቱ አንዳንድ ከዚህ ጋር የተያዙ አመለካከቶች ካለ በዛው አጥርታ ይሄንንም በተናካው። እንግዲህ ማሰላሰል የሚባለው ሐሳብ ኮንሰፕት በመጽሐፍ ቅዱስ ትልቅ ቦታ አለው፣ ትልቅ ስፍራ አለው። በብሉይ ኪዳንም በአዲስ ኪዳንም ተጠቅሶ እናገኘዋለን። ግን አንዳንድ ጊዜ ሰዎች ማሰላሰል ብለው የሚሉት ነገር አንዳንድ ጊዜ የትኛው ነው ማሰላሰል የሚለውን ማወቅ ስለሚያስፈልግ አንዳንድ ጊዜ ሰዎች ሲተክዙ እያሰላሰልኩ ነው ይላሉ። ትከዛ ነው እና አንዳንድ ጊዜ አስተሳሰብህን ወይም ደግሞ ቀን ስታስበው ያልከውን ነገር ሁሉ ለማራገፍ ብለህ የምታደርገው ጭንቀት፣ ለምሳሌ በቃ ቀኑ ሙሉ ይስሰራ ያልከውን እያወጣ እያወረድክ ፍርሃትን የሚነዛብህ ተስፋ መቁረጥን የሚነዛብህ አይነት አስተሳሰብ። ይሄ ማይንድ የሚባለው ወይም አእምሮ ወይም ነፍስ የምትባለው ክፍል ፋክልቲ ትልቅ ሚና አላት በእንትን ውስጥና በብሉይ ኪዳንም በአዲስ ኪዳንም ማሰላሰል ትልቅ ቦታ የተሰጠበት ምክንያት ለዚህ ነው። ስለዚህ ሰዎች ማሰላሰል የሚሉትን ነገር በሚገባ መገንዘብ መቻል አለብንና መተከዝ አይደለም ማሰላሰል፣ መጨነቅ አይደለም ማሰላሰል፣ ወይም ደግሞ መዋተትም አይደለም፣ በሀሳብ እዚህም እዚያም መርገጥ አይደለም። አንዳንድ ጊዜ በቃ የባጤ ቆጡን ታስባለህ። ምን ይላል የእግዚአብሔር ቃል? በሰው ልብ ውስጥ ብዙ ሀሳብ አለ ይላል። መቼም በአንተው አእምሮ ውስጥ ሊያልፍ የሚችል ሀሳብን መከልከል አይቻልም። ግን ልክ ኬኔት ያገኝ እንደሚናገሩት ግን ወፍ በአናትህ ላይ እንዳትበር መከልከል አትችልም ማለት። ነገር ግን መታ ጎጆዋን ሰርታ እንቁላሏን ፈልፍላ አንተ ላይ እንድትቀመጥ ማድረግ መፍቀድ የለብህም ነው የሚሉትና አስቸጋሪ ክፍል ነው ማይንድ። ስለዚህ ነው እንግዲህ ማሰላሰልን በሚገባ ማኔጅ ማድረግ የሚያስፈልገው። ከትርጉም አንጻር ብንመለከተው የማሰላሰልን ትርጉም በግሪኩ በተለይ በዕብራይስጡም በግሪኩም የሚለው ነገር አለ። እሱን ብንመለከት ደስ ይለኛል። ሀጋህ ይለዋል የግሪኩ ቃል ሀጋህ የሚለውን ማሰላሰል የሚለውን ቀስ ብሎ መናገር ይላል። እንደገና ቀስ ብሎ መናገር ወይም ደግሞ ልክ ማጉተምተም አይነት ነገር ነው እና በሌላም ደግሞ ምን ይለዋል? መጽሐፍን ድምፅ አውጥቶ ማንበብ ማነብነብ አይነት ነገር
ይለዋልና በተለይ ኢያሱ ምዕራፍ 1 ቁጥር 8 ላይ ከእግዚአብሔር ቃል ጋር መዝሙር 1:2 ላይ ከእግዚአብሔር ቃል ጋር ሆነ የነበረው ክፍል ላይ ይናገራልና ከዚህ አንፃር ያለውን ፋንክሽን በሰው ህይወት ውስጥ ያለውን ውጤት የሚያመጣውን ስራ ይነግረናልና አንዳንድ ጊዜ ምን እንግዲህ በሰፊ እንመጣለን። እንግዲህ ካሰላሰል ምን እናሰላስል የማሰላሰል አቅም ያለው ነፍሳችን ውስጥ ወይም በተለይም በአእምሮአችን ውስጥ ነው። ግን ምናሰላሰለው መምረጥ አለብን። አንዳንድ ጊዜ ምናሰላሰለው ነገር ውሏችንን፣ ሁኔታዎችን፣ ሲቹዌሽኖችን የገጠመንን ነገር ከሆነ የዛ ውጤትም አደጋ እንዳለው ሁሉ ቅድም በርዕስም እንደተመለከተው የእግዚአብሔርን ቃል በማሰላሰል የሚለው ይሄ ከመናገር ጋር ወይም ደግሞ አንዳንዶች እንደሚሉት ደግሞ ልክ የጋማ ከብቶች ወይም ሳር ከበሉ በኋላ የሚበሉት ከበሉ በኋላ ምሽት ላይ ለብቻቸው ቁጭ ሲሉ ማመንዠግ እያመነዠጉ እንደሚያመሹት ማለት ነው። በሌላ አነጋገር የበሉትን ተመልሰው እያወጡ እንደገና ያመነዥጋሉ እና ይህንን ይናገራል። በሌላኛው ደግሞ ሲያች ይለዋል በዚህ በግሪኩና እንደ ጥናት ይሄ ሪኸርስ አለ አይደለ? አንድን መዝሙር ለምሳሌ እንደሚገባ አድርገህ ለመዘመር ደጋግመህ ታጠናዋለህ፣ ትሰማለህ፣ ትለዋለህ፣ ትሰማዋለህ። የጥናት አይነት ባህሪ ያለውና ይሄ በግል ሆነ የእግዚአብሔር ነገር እንደ ማጥናት አይነት ነገር ማለት ራስን እየሰማህ ማለት ነው። ዝማሬ ስታጠና ብላ ታጠና። ለምሳሌ የሚጠናን ነገር ስታጠና ብላትን you say it, you hear it ትናገረዋለህ፣ ትሰማዋለህ። ይህን አይነት መልክ እንዳለው ይናገራል። ይህንንም ደግሞ በመጽሐፍ ቅዱስ የተለያየ ስፍራ ይናገራል እና ይህንን ይመስላል ማሰላሰል የምንለው ነገር ከተክዞ ከማሰብ በዝምታ ትክ ማለት ሳይሆን ከመናገር ጋር እንደገና መልሶ ከመላልሶ ለራስ ከመናገር ጋር የተያያዘ ነገር ነው። በጣም ደስ ይላል። እንመጣበታለን ደግሞ በተለይ ትንሽ አንዳንድ ቢብሊካል የሆኑ እውነቶች ከዛ ከጎናቸው ደግሞ ሌላ የሚመስሉ ግን ያልሆኑ ደግሞ ነገሮች አሉ። እነዛ ፓስተር ቴዲ ማሰላሰልን የሚመስሉ ብዙ ነገሮች አሉ። አሁን አፖስትልም ዘርዝሯቸዋል። መተከዝ የተለያዩ በቃ የለም በዛ በሐሳብ መዋለል ይያለ ነው። እንደዛ አንዳንዴ በቃ ያሰላሰልን ይመስለናል እና ለውጡ ደግሞ የምናስበው ነገር ብቻ ሳይሆን ምንድነው የምናስበው የሚለው አይደል? የእግዚአብሔር ቃል ስናስብና ሌሎች ነገሮች በማሰብ አንድ አይነት አይደለም። እንደውም እኔም አንድ ማሰላሰል ከሚመስለው ነገር አንዱ ይሄ መመሰጥ። አንዳንዴ ልክ እንደ ዮጋ ምናምን ተብሎ ሰዎች ሜዲቴሽን ስለሚሉ ያን ቃል ይጠቀሙታል እና ሜዲቴሽን በመመሰጥ ሁሉ ነገርህን ኮንሰንትሬት አድርገህ በአንድ ነገር ላይ ያደርጋሉ። እኛ ደግሞ መመሰጥ አይደለም፣ እኛ የምናስበውን ማወቅ አለብን። በሜዲቴሽን የእግዚአብሔር ቃል መሆኑን እርግጠኛ መሆን አለብን። ቅድምም አንተ እንዳነሳቸው ጥቅሶች ሕጉንም ነው የሚለው አይደለም? በቀንም በሌሊትም ያስባል ነው የሚለው። ቃሉን ነው እንጂ የሚያስበው ሌላ ነገር አያስብም። ስለዚህ ማሰላሰል ከነዚህ ከመመሰጥ መጨናነቅም በጣም ያሰብን ይመስለናል። ግን እንደውም አንዳንድ ሰው መጨነቅ ይችላል፣ ግን ማሰቡን ማሰላሰል እግዚአብሔር ቃል ይከብደኛል ይላሉ። ግን ያው ነው። ለመጨነቅ ያን ያህል ኃይል ካወጣ ለዚህኛው ለቃል ደግሞ ማውጣት ትችላለህ። የምርጫ ጉዳይ ነው። ህይወታችን ትኩረታችንን ቀይረን የእግዚአብሔር ቃል ላይ አድርገን አቅጣጫችንን ቀይረን የምናስበው ነገር ደግሞ ያው ማሰላሰል ጥቅሞቹ ጋር በኋላ በደንብ ስለምንመጣ በጣም ብዙ ቤኔፊቶች ይዞ ነው የሚመጣው። ግን መጀመሪያ ግን አስቀድመን ይሄ ማሰላሰል ምንድነው የሚለውን አፖስትልን በደንብ አስቀምጦታል። አንድ ሁለት ነገር ብጨምር ማሰላሰል አንደኛው ይሄ ለራስ መናገር፣ ልክ በመዝሙር 103 ላይ ነፍሴ ሆይ እግዚአብሔርን ባርኪ፣ ኃጢአትሽን ይቅር የሚል ደዌሽን የሚፈውስ ከጥፋት የሚከልልሽ ጎልማሳነትሽን እንደ ንስር ያድሳል ይላል። አሁን እዚህ ጋር ሲያወራ ለማን ነው? ለራሱ ነው። ነፍሴ ሆይ ያለ እና ለራሳችን የምንነግረው ነገር ከማሰላሰል ጋር በጣም
ተመሳሳይ በቃ ስፒክ ቱ ዮርሰልፍ ማለት ነው። አሁን ወደ ውጪ የምንናገረው ብቻ ሳይሆን ወደ ራሳችን የምንነግረው ለራሳችን ማን እንደሆንን በክርስቶስም የተሰራልን ነገሮች የእግዚአብሔር ቃል ምን እንደሚል የምንነግረው ነገር በህይወታችን እሱ ለውጥን የሚያመጣው ስለሆነ እሱን ባነሳ ደስ ይለኛል። ሁለተኛው ማንሳት የምፈልገው ይሄ አይምሯችንን ፕሮግራም እንዲያደርገው አሁን በተለያየ ነገር በትንትን ያለ ሐሳቦች የሆነውን በማሰል ፎከስድ ትሆናል። ወደ አንድ ነገር ይመጣል። እንደውም አንድ ጊዜም ሳነሳው ነበር። አሁን ብርሃን የተበተነ ብርሃን አሁን ለምሳሌ ፀሐይ ብርሃን ስትሰጥ ለቀኑ ምንድነው ለብርሃን ልትሰጥ ትችላለች። ግን ኃይል የሚኖረው ደግሞ ጨረር ትለቃለች። ያ ጨረር ደግሞ ፔኔትሬት አድርጎ ይመጣልና ጨረር የሚባለው ኮንሰንትሬትድ ሲሆን ያ ነገር ፎከስድ ሲሆን ማለት ነው። እንደውም ብረት ሁሉ ሊቆርጥ ይችላል። አሁንም ይሄ ትኩረታችንን የምናሰላስለው ነገር በትንትን ያለው ስብስብ አድርጎ በአንድ ነገር ላይ ፎከስ እንድናደርግ ያስችለናል። አሁን ምክንያቱም የምናስበው ነገር ነው ሁሌ የሚጎላብን። ሰው ችግር ዝም ብሎ የሚያስብ ሁኔታው የሚያስብ ከሆነ የሚጎላበት እሱ ነው። ማግኒፋይ ሜዲቴሽን በባህሪው ማግኒፋይ ያደርጋል። ቁጭ ብለን በጣም ችግር ማግኒፋይ ልናደርግ እንችላለን። ከእንደገና ደግሞ እግዚአብሔርን በጣም ማግኒፋይ ልናደርግ እንችላለን እና የእግዚአብሔርን ቃል በማሰላሰል ውስጥ የምናጎላውን እሱም ስላለ በማይንዳችንን ይሄ ፕሮግራምድ ማድረግ ማደስ አይምሮን ማደስ ያለው በማሰላሰል ውስጥ ነውና አንድ የእግዚአብሔር ቃል አሁን ጌታ ምሳሌ ሲሰጥ የዘሩን ምሳሌ አንዱ በመንገድ ዳር ወደቀ ይላል፣ አንዱ በጭንጫ፣ አንዱ በእሾህ መካከል፣ አንዱ ደግሞ በመልካም መሬት ወደቀ ይላል። ይሄም ከመንገድ ዳር የወደቀው ማለት ምንድነው? ሲሰማውና ደስ ይላቸዋል አለ ጊዜው ደስ ይላቸዋል። በኋላ ግን ወፉ ወይም ደግሞ ዲያብሎስ መጥቶ ከልባቸው ይወስዳል። በኋላ ምን እንደሆነ እንኳን ይረሱታል ይላል። ማሰላሰል ጥቅሙ ምንድነው? በመልካም መሬት ላይ መሰወር እንችላለን። እየደበቅን እናስቀምጣለን እና ከነዚህ ከመጨነቅ ከመመሰጥ ዝም ብሎ ከማሰብ ወጣ አርጎክ የእግዚአብሔር ወደሆነ እውነት ውስጥ ትኩረት አድርገን እንድንሄድ የሚያደርገን ነው ለማለት ነው። ማሰላሰል ሐሳባችንን ወደ አንድ አቅጣጫ ያደርግልናል። በተለይ ያነሳችሁት ነገር አለ መዋተት፣ ብዙ ነገር ማንሳት መጣል ሜዲቴሽን ይመስላችኋል። ዳዊት ሲናገር መዝሙር 11 ላይ በእግዚአብሔር ታመንኩ አለና ነፍሴን እንደ ወፍ ወደ ተራሮች ተቀበዝበዥ እንዴት ትሏታላችሁ ይላል። ይህ የሐሳብ መቅበዝበዝ፣ ይህ የሐሳብ መበተን። መጽሐፍ ቅዱስ ደግሞ አንዱ ሰብሚሽን የሚፈልገው በፍጹም ነፍስ ይላል እና በነፍሳችን በነፍስ ክፍላችን ዴይ ኤንድ ናይት የእግዚአብሔርን ቃል ሜዲቴት እንድናደርግ መጽሐፍ ቅዱስ ያስተምረናልና የምናስበውንም ደግሞ ሁሉን ነገር ማሰብ ማሰላሰል አይደለም። ሁሉን የተገኘውን ሁሉ ነገር ማሰላሰል እሷ የምናሰላስለው ነገር ምን እንደሆነ መጽሐፍ ቅዱስ በደንብ መርጦ ያስቀምጥልናልና ከዚህ ጋራ ተመሳሳይ ለምሳሌ በሀገራችን የ200 ብር ኖት አለ እና የ200 ብር ኖት አለ፣ የ100 ብር ኖት አለ፣ የ150 ብር ኖት የለም። ስለዚህ የ150 ብር ሐሰተኛ ኖት የለም። ሁልጊዜ ሐሰት ያለው ከእውነት ጋራ ተመሳሳይ ነው። አሁን ደግሞ በሐሳብ አቅጣጫ ላይ የሚነሱ ነገሮች አሉና አንዳንዴ ማሰላሰል እግዚአብሔርን ቃል ማሰብ ሜዲቴሽን ስንል ሰዎች በሌላ አይነት መንገድ አንደርስታንድ ያደርጉታልና ትንሽ ይህንን ነገር ደግሞ ክሊር አድርገነው ደግሞ ብንሄድ ዕብራውያን ምዕራፍ 4 ላይ ስለ እረፍት የሚናገር ክፍል አለ ምዕራፍ 4 ላይ እና እንግዲህ ወደ ቁጥር 1 ጀምሮ ባነበው እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ ይልና ለነዚያ እንደተሰበከ እኛም ደግሞ ወንጌል ተሰብኮልናልና ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋህዱት አልጠቀማቸውም ይላል። ስለማዋሃድ ይናገራል እዚህ ጋር። አሁን እዚህ ጋር ክፍተቱ እዚህ ነው። አልጠቀማቸውም የሚለው ስለ እረፍት ነው የሚያወራው። ምክንያቱም ክፍሉ ስለ እረፍት ነው። እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ይላል። ግን እነዛ ወደ እረፍቱ ያልገቡበት ምክንያት ነው ያን ደሴም ወርድ ሰምተዋል፣ የእግዚአብሔርን ቃል ሰምተዋል። ግን ጊዜ ወስደው ቅድም እንዳል ኮንሰንትሬት ለማድረግ ከዛም ደግሞ ማሰላሰል የሚባለውን ነገር በማሰላሰል እግዚአብሔርን ቃል በማሰላሰል እንዲጠቅማቸው እንዲዋሃዳቸው አላደረጉም። ስለዚህ ሊያርፉ ያልቻሉበት ምክንያት ይሄ ነው ይላል። ስለዚህ ማሰላሰል የሚባለውን ነገር ቅድም
በዴፊኒሽኑ በኦሪጂናል ትርጉሙ ለማየት እንደሞከር ነው ማሰላሰል የእግዚአብሔር ቃል ከተነገረ በኋላ ከዛ በኋላ እዛ ጋር አይበቃም። ያ የሰማነውን ወይም ያነበብነውን ቃል ጊዜ ወስደን ደግሞ ማመንዠግ አለብን። ለራሳችን ደግመን መንገር አለብን። ጮክ ብለን ባንናገር እንኳን ያው ማሰላሰልና ዲክላሬሽን ይለያያል። ዲክላሬሽን ቦልድሊ የምንናገር ነው። ስለዚህ በድፍረት እንላለን የሚል ቃል አለ። ይሄኛው ግን ለራስ የምንነግረው ነው። መጮህም አያስፈልግም። ግን ምንድነው ኮንሰንትሬት አድርገን ለራሳችን ስለዚህ የሚጠቅም እንዲሆን የእግዚአብሔር ቃል በውስጣችን እንዲገባ በውስጣችን በልባችን ስፍራ እንዲኖረው ቅድም ፓስተር ቴዲ እንዳለው በውስጣችን ስፍራ ካገኘ የእግዚአብሔር ቃል እንደ ዘር ነው ቅድም እንደተነገረውና ያ የእግዚአብሔር ቃል እንደ ዘር የሆነው ነገር ስፍራን ያገኛል። ስለዚህ ተሰውሮ ከዛም በኋላ እንደ ልክ መልካም መሬት ላይ እንደተዘራው ዘር በአንድ ጊዜ በማግስቱ ፍሬ አያፈራም። በመጀመሪያ ዛላ፣ ከዛ ቡቃያ፣ ከዛም ፍጹም ሰብል ይላል። ስለዚህ ይሄ የተሰወረ ዘር በውስጥ የተሰወረ ዘር ኢቨንቹዋሊ ይበቅላል። ጥቅም የሚባለው እሱ ነው። አልጠቀማቸውም ይላል እግዚአብሔር ለኢያሱ ሲነግረው ምን አለው? ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ አለው። ምንም ጥርጥር የለውም። ሁለተኛ ምን አለው? ይሄን ህዝብ ደግሞ ለአባቶቻቸው ወደ ማልከላቸው ምድር ታስገባለህ። ምንም ጥርጥር የለውም። ግን አንድ ነገር ጠይቃለሁ፣ ጽና፣ አይዞህ፣ አትፍራ አለው። ከዛ ምን አለ? ባሪያዬ ሙሴ ተናገረን ቃል ሁሉ መጠበቅ አለብህ። በያ አነጋገር አንተ ኮሚሽን ተደረክ ብቻ አታስገባቸው። ሪስፖንሲቢሊቲ ተወሰድክ ብቻ አታስገባቸው። እግዚአብሔር ለዚህ ስለመረጠህ ብቻ አታስገባቸው። ታስገባቸዋል። የምታስገባቸው ግን ኮንዲሽናል ነው። በምንድን ነው አለው የምታስገባቸው? ይህንን የእግዚአብሔርን ቃል ጠብቅ። የእግዚአብሔርን ቃል ለመጠበቅና ለማድረግ ወይም ውጤታማ ልትሆን ግን ወደ ግራም ወደ ቀኝ ማትበል፣ በቀንም በሌሊትም ግን ምን በለው አሰላስለው። ከዛ በነገር ሁሉ ይከናወንልሃል፣ ይሳካልሃል። ስኬት ከዚህ ከኮንቴክስቱ ስንመለከት ስኬት የሚለው እስራኤልን ወደ ከናን ተስፋ ይዞ መግባት ነው። በቃ የትልቅ ታስክ ነው። ስለዚህ ይከናወንልሃል፣ በነገር ሁሉ ይከናወንልሃል። ስለዚህ ይሄ የማሰላሰል ስራ የማሰላሰል ነገር ፐርሰናል ኮሌክቲቭ አይደለም። በጉባኤ በሚነገር ቃል በጉባኤ በሚሰበክ ቃል እንለወጣለን ብለን ማሰብ የለብንም። ኢትስ ኢንዲቪጁዋል። ይሄ ፐርሰናል የግል ነው። ማሰላሰል ሰው በግሉ ለመለወጥ ለማደግ በግሉ የስኬትን ህይወት ለመኖርና ለመመላለስ የሚያደርገው ነገር ነውና ምንም ያህል የእግዚአብሔር ቃል ቢዘራብን ላይጠቅመን ይችላል። ምንም ያህል የእግዚአብሔር ቃል በእኛ ላይ እንደንትን ቢፈስ እንደ ዝናብ ቢወርድ ብናውቅም ደግሞ ከዛ ፍጥረት እስከ ራእይ ብናውቅም ለውጡን ላይጠቅመን ይችላል። አንዳንድ ጊዜ እኛው ከዛ ፍጥረት እስከ ራእይ ተናግረን ማንጠቀም በህይወታችን የማይፈጸም ቃል ሊሆን ይችላል። እንዲፈጸም ግን ፕሮሰሱ ምንድነው? ማሰላሰል ነው። ሜዲቴሽን ነው። ሜዲቴሽን የሚባለው ጊዜ መድበን እኛ ከእግዚአብሔርን ቃል ካነበብን መጽሐፍን ካነበብን በጉባኤ እግዚአብሔርን ቃል ከተቀበልን በኋላ ጊዜ ወስደን ይሄ ፐርሰናል ላይፍ ነው። ማሰላሰል የሚባለው ነገር በጣም ወሳኝ ነው። ቅድምም እንደተናገርከው የኢንዲቪጁዋል ላይፍ ነው ዘጋ የሚናገረው መዝሙር አንድ ላይ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገርን በእግዚአብሔር ሕግ ደስ ይለዋል። አንድ ስቴፕ ነው። በእግዚአብሔር ቃል መደሰት አንድ ስቴፕ ጥሩ ነው። ከዛስ ሕጉንም በቀንና በሌሊት ምን ያደርጋል? ያስባል። ይሄ እንትኑ በቀንና በሌሊት ማለት በሚመች ጊዜም በማይመችም ጊዜ ለእግዚአብሔር ቃል ማሰላሰል ሩም መስጠት አለበት አንድ ሰው። የዚያን ጊዜ ነው በውሃ እንደተተከለ ዛፍ ውጤቱ የዚያን ጊዜ ነው። በውሃ ዳር እንደተተከለ ዛፍ ቅጠሉንም ፍሬውንም በየጊዜው እንደሚሰጥ ቅጠሉንም እንደማይረግፍ ዛፍ ይሆናል አለ። ስለዚህ ልክ የማያቋርጥ የወራጅ ውሃ ወንዝ የሚፈሰው በማሰላሰል ነው። ከዛ በውስጣችን የተተከለው ዝር እየበቀለ ፍሬያማ እንድንሆን ያደርገናል። ከዛ ዛንም ላይ የሚሰራ ሁሉ ይከናወናል። ስለዚህ ከመናገር ማሰላሰል ለራስ ከመናገር ጋር የተያያዘ ነገር ስለሆነ ከመተከዝ ውጪ ከዛም ደግሞ ዝም ብሎ ቁጭ ብሎ ከማሰብ ውጪ እስከምን ድረስ ነው ይሄ ከማመንዠግ ጋር እንደተያያዘው ለራስ ደግሞ ከመናገር ደግሞ በመናገር እና አንዳንድ ሰዎች ሲናገሩ የእግዚአብሔር ቃል በውስጥ እንዳይጠፋ ከፈለግ ስታነብ ራሱ ከዝምታ አልፈህ
እያነበነበ አንብቦ እንደሰማው ለራስ ራስ ስታነበው አንብቦ ሞክራችሁ ታውቁ እንደሆነ እንደዚህ የምናነበው ቃል በውስጣችን ይታተማል። ይሄ ደግሞ ከዛም ባለፈ ነው። ደግመህም አንብበው ደጋግመህም በለው ነው። ስለዚህ ይሄ ማሰላሰል ጥቅም ይሄን ያለው። አይ በጣም ደስ ይላል። በተለይ ስታወራው ራሱ ስትሰማው እምነትም ከመስማት ነው ይላል። እምነትም ቢውልድ ይሆናል። ሌላ አፖስትል ፍፄ ያነሳው ነገር በጣም ደስ የሚለው ዕብራውያን 4 ላይ በእምነት ስላልተዋሃደ ይሄ አልጠቀማቸውም ይላል። ምዕራፍ 4 እዛው ቁጥር 12 ላይ የእግዚአብሔር ቃል ወደ ሰው ሁለንተና ውስጥ እንዴት ዘልቆ እንደሚገባ ይናገራል። ለምሳሌ ነፍስን ይላል፣ መንፈስን ይላል። እንደ ሰይፍ ነው ያስቀመጠው። ነፍስን መንፈስም። እነዚህ የዕብራውያን ሰዎች በቤተ መቅደሱ ዙሪያ የመስዋዕት ስራ ያከናውኑ ስለነበረ ለመስዋዕትነት የሚቀርበውን በግ በዚህ መልክ ይለያዩት ነበር። ስለዚህ ሁለንተናውን ይነካል ይላል እና ሜዲቴት ማድረግ ማለት የእግዚአብሔር ቃል ወደ ሁለንተናችን ዘልቆ እንዲገባ። ለምሳሌ ለስጋ ፈውስ ነው ይላል። የስጋ ሂሊንግ ከእግዚአብሔር ቃል ጋር የተያያዘ ነው። ግን ያንን ነገር ሜዲቴት ካላደረግንና ወደ ሁለንተናችን ዘልቆ እንዲገባ ካልፈቀድን ቅድም እንዳልከው አልጠቀማቸውም ነው የሚለው እና እውነት ነው ፓስተር ቴዲም እውነት ነው ፓስተር ያዕቆብ። አሁን የእግዚአብሔር ቃል እንዳልከው እንትን እኮ ነው፣ ሰይፍ አይደለ? መንፈስንና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይወጋል ስለሚል ልክ እንደውም ለማርያም ተብሎላታል እኮ በአንቺም ይላታል ስሙን በአንቺም በነፍስሽ ሰይፍ ያልፋል ይላታልና በነፍስ ላይ ነው። በነፍስ አሁን ለምሳሌ የእግዚአብሔር ቃል ልክ እንደ ሰይፍ በእኛ ላይ ማለፍ አለበት። አሁን አንድ አፖስትል ሲል ነበር ስብከቱን ስለሰማን ወይ አንድ ነገር ስለሰማን ሰራ ማለት አይደለም። እንዲሰራ የምታደርገው አንተ ነህ። እንደ ተሰሎንቄ ሰዎች ከኛ በነበረ በተቀበላችሁ ጊዜ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔር እናመሰግናለን። ለነሱ የሰራላቸው ለምንድን ነው? ልክ እንደ ሰይፍ አሳልፈውታል፣ በህይወታቸው አልፏል። እና እንደ ሰይፍ ደግሞ ሲሆን የመንፈስን የነፍስን የስጋን የቱን ይለያይልሃል። ይሄ የሚሰራው የእግዚአብሔር ቃል በሜዲቴሽን ሜዲቴት ስታደርገው በቃ ዘልቆ ይገባል። ወደ ስር እያጠለቅ ነው። አሁን አንድ ገበሬ ዘርን ዘርቶ መችስ ዝም ብሎ አይሄድም። ያለብሰዋል፣ አፈር ያለብሰዋል፣ ይንከባከበዋል፣ ወፍ ያባርራል ምናምን። ለምን? ዘልቆ ስር እንዲሰድ ማለት ነው። እና የእግዚአብሔር ቃል በህይወታችን ስር ሰዶ ነገ ትልቅ ፍሬያማ እንዲያደርገን ይሄ የእግዚአብሔር ቃል ልክ እንደ ሰይፍ በእኛ ላይ ይሰራል። በጣም ትልቅ ነገር ነው። እንደውም አንዴ ማረሳው በመንገድ እየሄድኩኝ የሆነ ነገር አስከፍቶኝ ምናምን እንደዚህ እያልኩ እሄዳለሁ። ቤታችን ደግሞ ሁልጊዜ በጌታ ደስ ይበላችሁ የሚል ጥቅስ አለና አሁን እሷ መጣችብኝና አሁን በዚህ ሁኔታ መደሰት እችላለሁ ምናምን እላለሁ፣ ጥቅሱን እያሰብኩ ማለት። ከዛ ዝም ብዬ ሜዲቴት እያደረኩት ቃሉን ስለማውቀው እለዋለሁ። ሁልጊዜ በጌታ ደስ ይበላችሁ እንደዚህ ደግሜ እላለሁ፣ ደስ ይበላችሁ ገነታችሁ ለሰው ይታወቅ፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎት በምስጋና ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ሐሳብና ልባችሁን በክርስቶስ ኢየሱስ ይጠብቃል እያልኩ በውስጤ እያልኩት ራሱ ጆይ መምጣት ጀመረ። ከዛ ያን ነገር እንዴት ወጣዋለ ያልኩት ያንን ወርዱ ሜዲቴት ለካ ቤት ስለተሰቀለ ምንም አይደለም፣ አንተ ውስጥ መተከል አለበት ሲል ይሄ አእምሮን የሚያልፈው የእግዚአብሔር ሰላም ሲል ኦኬ ለካ እኔ ዝም ብዬ አይደለም ደስ ይበል የሚለው ለካ ሰላሙ ይመጣ ምናምን እያልኩ ብቻ ለራሴ እያልኩ ጆይ እየመጣልኝ መንገድ ላይ በቃ እና በአንዴ ከነበርኩበት ነገር ወደ ሌላ ሺፍት ሲያደርገኝ አይቻለሁና አሁንም ሌሎች ነገሮች ላይ በእግዚአብሔርን ቃል በመናሰላስልበት የሆነ ነገር ነው የሚፈልቅ ይመጣል ማለት ያጠራልናል። አንዳንዴ ሁሉም የእግዚአብሔር ሐሳብ አይደለም። አፖስትል አንድ ጥቅስ ጠቅሶ ነበር፣ በሰው ልብ ውስጥ ብዙ ሐሳብ አለ እና ሰው ማያስበው ጉድ የለም፣ ብዙ ሐሳብ አለና የእግዚአብሔር ምክር ግን እሱ ይጸናል። በሌላ አባባል እኮ የእግዚአብሔር ምክር ይጸናል ማለት እንደ እግዚአብሔር የሆነው ሐሳብ ነው የሚጸናው እንጂ ሁሉም አይጸኑም። ብዙ ሐሳቦች እንደ እግዚአብሔር የሆነው ሐሳብ ግን በአንተ ውስጥ ሲሰራ እሱ ይጸናልና ከሌሎች ሁሉ ሐሳቦች ይልቅ የእግዚአብሔር የሆነውን ሐሳብ የምንለይበት ነው። ይሄ ሜዲቴት በምናደርግበት ሰዓት እሱ ነው የሚመጣውና እንደው አማኞች በጣም መለየት ያለባቸው ብዬ የማስበው ዝም ብለን ስላሰብን አሁን ከፍ ብለን በቃ ጌታ ዝም ብለን የምታስበው ሐሳብ አይደለም፣ ወርድ መሆን አለበት፣ ቃል መሆን
የምትይዛቸው ነገሮች ወደ ረፍትም የሚያስገባው አይደለ በረፍት የሚያኖረው ሁሉ ነገር ወርድ ስለሆነ ካንተ ጋር ቃሉ መዋሃዱን ቼክ ማድረግ እሱ ወሳኝ ነው ይላል። ሁለተኛ ቆሮንቶስ 10 ላይ እሱን ቃል ባነበው ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለው ትሁት ይሁን ከእናንተ ግን ብርቅ የምደፍራችሁ ይልና በክርስቶስ የዋህነት ገርነት መክራቸዋለሁ። ባለማዊ ልማድ እንደምንመላለስ ለሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናቸዋለሁ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል ይላልና የሰው ሐሳብ ሆኖ በእግዚአብሔር ዕውቀት ላይ ከፍ ይላል። እሱን ነው ምንለው ምናፈርሰው ይላልና ሰው የሚያስበው ሐሳብ ሁሉ የእግዚአብሔር ሐሳብ ነው ማለት አይደለም። ሰው ደግሞ በልቡ እንዳሰበ ስትል ነበር አይደል? በልቡ እንዳሰበ እንዲሁ ከሆነ የሚያስበው የሐሳብ አይነት ነው ሰውየው። በቃ ያ ሰው ማን ነው ቢባል የሚያስበውን ነው የሚመስለው። ስለዚህ የሚያስበው ደግሞ እንደ እግዚአብሔር ቃል ከሆነ ትክክለኛ ያ ማንነቱ አለ። የእግዚአብሔር ካልሆነ ደግሞ ግዴታ መፍረስ አለበት። አፍርሰን በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ሐሳብ አፍርሰን ከእንደገና ትክክለኛውን ዕውቀት መገንባት፣ አይምሮን ለክርስቶስ ኢየሱስ መማረክ መቻል አለብን። ምን ማርከው ደግሞ በምንድን ነው? በመናሰላስለው አይምሮአችንን እንማርካለንና ልክ በብሉይ ኪዳን የተስፋይቱ ምድር ተዋክተው እንደወረሱ እዚህ ጋር የሚያወራው ውጊያ የአይምሮ ነው። ስለዚህ ልክ ይሄ አሁንኛ ፖሰስ የምናደርገው the land of our mind ማለት ይሄ የአይምሮአችንን ስፍራ ነው ፖሰስ የምናደርገው እንጂ መቼስ ተዋክተ የምንኖር ሰው ምንም ስጋዊ መሬት የለም። ግን እዚህ ጋር ግን ሌላ መሬት አለ፣ የአይምሮ ስፍራ አለ እና እሱ ገዢ መሬት አለ። ፍሬዝ አሜን። እና ይሄን መሬት ፕሮሰስ ማድረግ በጣም ደስ ይላል። በተለይ ቅድም አፖስትል ፍጹም ፓስተር ቴዲ የሚያነሳችሁት ነገር አለና ስለ ግብርና ስራ እርሻ ላይ ዘር ከመዘራቱ በፊት ዘሩን የሚቀበል እንዲሆን መሬቱ ይታረሳል፣ ለዘሩ ራሱን ምቹ ያደርጋል እና በሜዳ ላይ ወይም በመንገድ ዳር የወደቀውን ነው ወፍ ለቅሞ ይዞታል። ስለዚህ አንዱ አፖስትል ፍጹም እያለ ነበርና ሜዲቴሽን ያስፈልገው ነገሩን በእኛ ውስጥ ለመሰወር ነው። ዳዊት አንተን እንዳልበድል አለ ቃልህን በልቤ ሰወርኩ አለ። ስለዚህ በልቤ ውስጥ በሜዲቴሽን የሰወርኩት ቃል አካሄዴን እንዴት እንዳቀናልኝ ይላል፣ እንዴት ፕሮቴክት እንዳደረገኝ እና እውነት ነው። መስማት አንድ ስቴፕ ነው። ከመስማት በኋላ በጣም አብረው እግዚአብሔር ቃል እንዲጠቅመን ከመስማት ጋራ የተያያዙ አብረው የተቀመጡ ነገሮች አሉ። ለምሳሌ እቺን ቃል እንትን በል ቃሉን የምታደርጉ ነው እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ ይላል እና ሰልፍ ዲሰፕሽን በጣም ከባድ ጉዳት ነው። ሰው ራሱን በትክክል አያውቅም። ስለ ራሱ ደግሞ ያለው የተሳሳተ ግምት ነው። አታታሉ ግን ራሳችሁን ይላል። ከዛ ቃሉን የሚሰማ የማያደርገው ሜዲቴሽን በራሱ ድርጊት ነው። ቃሉን የምታደርጉ ሆኖ ሲባል ከቃሉ ጋር አብሮ የተሰጠን ነገር ሜዲቴት ማድረግ ነው። ከዛ የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል፣ ራሱን አይቶ ይሄዳል፣ ወዲያው ምን እንደሆነ ይረሳል። እና ቃሉን እንዳንረሳ የሚያደርገን ነገር ሁሉ ጊዜ ዴይ ኤንድ ናይት ያንን ቃል ሜዲቴት ማድረግ ነው። ለዚህ ነው ካሌ በልቤም እንዳለ 40 ዓመት ሙሉ አልጣለው ዴይ ኤንድ ናይት ያንን ነገር ሜዲቴት ያደርገው ነበረ። የሚያሰላስለው ነው። ለምሳሌ ስምህ ማን ነው ባል ቆይ ቤት አጣርቼ ልምጣ አትልም። ለምን አውቃለሁ ሲጮህብኝ ከሌ ስባል ስጠራ ስለኖርኩኝ የስሜ ጉዳይ የምናውቀው ነገር ቶሎ ኢዝሊ ነው አንስተን መጠቀም የምንችለው። በማናውቀውና ዴይሊ ከዛ ነገር ጋር አብረን በማናሳልፈው ነገር አቅጣጫ እንቸገራለን።